ያገናኘዋል እንጂ ነው ወሪያቲ ይውሽ መንገድ ላይ እዘኝና አይፋለሁ ትልቅ ልጅ እኮ ነሽ አንቺ አድርገሻል እሺ እንዴ እነ ቅድስት አለፉ ጭራሽ ከኔ ጋር ተጣልተው እንዲህ ዝም ብሎ በነፃነት ይንቀሳቀሳሉ ናቁ በርቀት ደግሞ ሰፈራቸው ስለሆነ ዝም በይ በእናትህ ሰፈራቸው ትያለሽ ዝና እኮ ነው ያላውሽኝ የትም ቦታ የትም በሰማይ በምድር የትኛውም ቦታ ብትሄጂ ማለት ነው ሰፈሪ ነው ያ ሁሉ ላናፈቃችን ያልካል ነበር ይው ፈጣሪ መልሱን ወዲያው አቀረበል ይው አሁን ቅድስት አለፉ በል እነሱን ያዝና ሚስትህን ተቀበል ወደ እኔ ያለፉት ይው በዚህ ጋልፈዋል አትችኝም አረ እኔ አልይዝሽም ያስኩሽ ልበልሽ አሁን እዚህ ጋር ልበልሽ ለምሳሌ ምሳሌ ከኔ ኋላ ተደበቂ እንዳትጠጉ ለፖሊስ ነው የምደውለው ምን ሊያረጉን ነው ሊወስዱን ነው አይወስዱሽም ምሳሌ የኔ ያለው አይወስዱሽ ፖሊስ ነው የምንጠራው ነግሬያቸዋለሁ ይኸው እደውላለሁ እንዳትጠጉን ውብዬ ሰው ነው የምጠራው አትጠጉኝ እጮሃለሁ ልጆ ነው አትጠጉኝ ሰላም እንደምን አላችሁ ውድ ምሳሌ ድራማ ተከታታዮች ምሳሌ ድራማ እንግዲህ ሌላ ታሪክ ውስጥ ገብቷል ምሳሌ ድራማ እንግዲህ ታምራቱን ማሳየቱን ቀጥሏል እኔ በበኩሌ እንግዲህ ብዙ ነገሮችን አይቻለሁ ከዛም እንግዲህ የመሐሌት መጨረሻ እየደረሰ ያለ ይመስለኛል ውድ ቤተሰቦች መሐሌት እንግዲህ አሁን እየሰራች ያለችው ነገር ምንም እኔ በበኩሌ ምንም አልተመቸኝም እስኪ የመሐሌትን ነገር ያያችሁት ካላችሁ በእናታችሁ መሐሌትን እንዴት አያችሁት መሐሌትን የምትጠሏት ካላችሁ ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ ለመሐሌት ያላችሁን ጥላቻችሁን አሳዩልኝ ይላችኋል ውድ ቤተሰቦች ሌላው እንግዲህ መናነሳው ነገር እንግዲህ የምሳሌና ቅድስት ነገር ነው ቅድስት እንግዲህ በጣም ትገርመኛለች እኔ በኩሌ እስኪ ቅድስትን የምትወዷት ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ ለቅድስት ያላችሁ ስሜታችሁን አሳዩልኝ ውድ ቤተሰቦች ቅድስት እንግዲህ ባለፈው ከምትፈልገው ነገር ለዘመናት ስትጠብቀው የነበረው ነገር እንግዲህ አግኝታለች በዚህ ላይ እንግዲህ በጣም ደስ ብሏታል እኔም በበኩሌ እንግዲህ ቅድስት እንደዛ በመሆኗ በጣም ደስ ብሎኛል እናንተም እንግዲህ ተመልካቾች በጣም ደስ ብሏችኋል ይሄን እንግዲህ ኮሜንት ላይ ሐሳባችሁን እየገለጻችሁ ነበርና ቅድስት እንግዲህ በጣም ደስ ብሏታል በባለፈው ክፍል እንግዲህ ለብዙ ዘመናት ከብሩክ ጋር እንግዲህ ፍቅር ይዟት ነበር እሱን እንግዲህ ፍቅሯን አውጥታ ለብሩኬ ለመግለጽ ምናምን ነገር በጣም ከብዷት ነበርና በባለፉት ክፍሎች እንግዲህ ፍቅሯን አውጥታ ተናግራለች በዚህ ላይ እንግዲህ ብሩክም በጣም ደስተኛ ሆኗል እኛም ብንሆን ደግሞ በጣም ደስ ብሎናል ቅድስት አሁን ግን ብሩኬ ግን አሁን መጨረሻ ላይ ወዴት እንደሄደ አይታወቅም ከድራማው ግን የወጣ ይመስለኛል ውድ ቤተሰቦች እስኪ ብሩክን እንዴት አያችሁት ብሩክ መውጣት አለበት ወይስ መውጣት የለበትም ሐሳባችሁን አስቀምጡልኝ እኔ በበኩሌ ግን ብሩክ በፍጹም ከዚህ ድራማ መውጣት የለበትም ነው የምላችሁ እስኪ በዚህ ዙሪያ ላይ ሐሳባችሁን ኮሜንት ላይ አጋሩልኝ ውድ ቤተሰቦች ሌላው የምናነሳው ነገር እንግዲህ ዝናና መሐሌት ነገር ነው ዝና እንግዲህ አዲስ ነገር አምጥቷል ምን እንደሆነ አይታወቅም ከዚህ በኋላ እንግዲህ ከመሐሌት ጋር ስራውን የሚቀጥል አይመስለኝም ውድ ቤተሰቦች ይህንን እንዴት አያችሁት እንግዲህ ሐሳባችሁን አስቀምጡልኝ ዝና እንግዲህ ስለ ብሩክ ቤት አንዳንድ ነገሮችን ስለ ለመሐሌት እየነገረ ነበርና ይሄ ነገር እንግዲህ ከእውነታው የራቀ ነገር ይመስለኛል ውድ ቤተሰቦች እኔ በኩል ምክንያቱም ምሳሌ ውጭ ሀገር ሄዳ ታከመች እንግዲህ ቤቱና መኪናው ተሽጦ ነው እሱ ግን አሁን ለመሐሌት ዝና ለመሐሌት እየነገረ ያለው ነገር እንግዲህ ቤቱ እንዳልተሸጠና ንብረቱም እንዳልተሸጠ አድርጎ ነው ለመሐሌት እየነገራት ያለው ነገርና መሐሌት እንግዲህ አሁን ዝናን አምናለች ቤቱ እንዳልተሸጠ ምናምን ነገር አምና ነው አሁን እንግዲህ ብሩክን ፍለጋ ጀምራለች
ይሄ እንግዲህ ከእውነት ያራቀ ነገር ነው። እኔ እውነት አይመስለኝም ውድ ቤተሰቦች። ይሄንን እንግዲህ እንዴት አያችሁት? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ ውድ ቤተሰቦች። ይሄን ድራማ ደግሞ እየተከታተላችሁ ይሄን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ ያደረጋችሁ ቤተሰብ ከሆናችሁ ደግሞ ይሄን ቪዲዮ ላይክ አድርጉት። እንዲሁም ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ ውድ ቤተሰቦች። ሌላኛው የምናነሳው ነገር እንግዲህ የሞገስ ነገር ነው። ሞገስ ይመቸው። በጣም ሞገስ ተመችቶኛል። እኔ ሞገስ እንደዚህ ይሆናል ብዬ አንድም ቀን እኔ ጠብቄ አላቅም ነበር። ግን ሞገስ በስተመጨረሻ የሚገርም ነገር ታሪክ ሰርቷል። በስተመጨረሻ እንግዲህ ሞገስ ሉላን ሊያስመልጣት ችሏል። በጣም ተመችቶኛል። እንግዲህ ሉላን በማስመለጧ እኔ በጣም ደስ ብሎኛል። በባለፈው ክፍል እንግዲህ ትንሽ ፈርቼ ለሉላ በጣም ሰግቼ ነበር። ሉላ ግን በስተመጨረሻ ምኗም አልተነካም፣ በሰላም ተርፋለች፣ ለማምለጥ ትችላለች። እና ከዚህ በኋላ እንግዲህ ምን ይፈጠራል? ሞገስ እንግዲህ ሉላን ይዟት ወደ ከሀገር ይወጣል ወይስ ዝናን አስፈራርቶ እዚህ ሀገር ይኖራል? በጣም አሳሳቢ ነገር ነው ውድ ቤተሰቦች። ይህን እንግዲህ እንዴት አያችሁት? እስቲ ሀሳባችሁንም ኮመንት ላይ አጋሩልኝ ውድ ቤተሰቦች። ቀጣዩ ክፍል እንግዲህ በጣም መሳጭ ነው ቤተሰቦች። ቀጣዩ ክፍል አሁን እየተሰራ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡን በቀጣዩ ክፍል እስክንገናኝ ድረስ በያላችሁ Spitting fast, I could roast, I could gas. Think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains at last, and to believe in what you got, it was built to last, yeah. Now that I've been put through hell, I never got anyone's help, I had to do it all myself. I don't ever slow up, no I don't slow. Spitting fast, I could roast, I could gas. Think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains at last, and to believe in what you got, it was built to last, yeah. Now that I've been put through hell, I never got anyone's help, I had to do it all myself. I don't ever slow up, no I don't